ውድ የኤምጂ ቤተሰቦች በዚህ ቪዲዮ ኤች ፍሬም ስካፎልዲንግን እንዴት ለአርማታ ሙሌት ወይም ለስላብ እንደምንጠቀም እንመለከታለን። በዚህ ቪዲዮ ላይ አራት ቅድመ ተከተሎች ይኖራሉ። የመጀመሪያው የሚሆነው ኤች ፍሬሞቹን ትይዩ ማቆም ነው። ሁለተኛው ቅድመ ተከተል የመከሰቻ ብረቱን በኤች ፍሬሞቹ ላይ በሚገኙ ፒኖች በማስገባት እንቆልፋለን። መርሳት የሌለበት ነገር ኤች ፍሬም ስካፎልዲንግ 8 ፒኖች ሲኖሩት ሁሉም መከሰቻ ብረቶች በፒኖቹ ላይ በመግባት መከሰት ይኖርባቸዋል። ፒኖቹ አልገባ ብለው ካስቸገሩን ኤች ፍሬሙን እግር ወደፊትና ወደኋላ አርጎ በማስተካከል ፒኖቹን ማስገባትና መቆለፍ ይኖርብናል። ለእርግጠኝነቱ በሜትር በመለካት ሁለቱም አቅጣጫዎች ዲያጎናል አቅጣጫዎች እኩል መሆኑን ማረጋገጥ ይመከራል። በተመሳሳይ ሁለተኛውን ኤች ፍሬም የምናስቀምጠው በመካከሉ 1 ሜትር ከ80 ርቀት በመተው ነው። 1 ሜትር ከ80 ርቀት ከተውን በኋላ በመጀመሪያው ያደረግነውን መልሰን እንገጣጥማለን። በተመሳሳይ መልኩ ቀጣይ ኤች ፍሬሞችን ወደ ጎን ስናስቀምጥ 1 ሜትር ከ10 ርቀት እንተዋለን። እንደዚሁም ሁሉም ስካፎልዲንጎች ላይ ባሉ ፒኖች ውስጥ የመከሰቻ ብረቱን መግባታቸውን እርግጠኛ መሆን ይኖርብናል። በሶስተኛ ደረጃ የምናደርገው ቶፕ ጃኮችን በእያንዳንዱ ኤች ፍሬም ቋሚ ላይ ማስቀመጥና መደርደር ነው። እያንዳንዱ ቶፕ ጃክ የየራሱ ዳዶ ሲኖረው የዳዶ ጥቅም ስካፎልዲንጉን ቁመት ለመጨመርና ለመቀነስ ይረዳል። ስለዚህ ስካፎልዲንጋችንን ቁመት ለመጨመር ከፈለግን ዳዶን ከፍና ዝቅ በማድረግ እናስተካክላለን። በኤምጂ ሜታል ማኒፋክቸሪንግ ፒኤልሲ የሚመረቱ ስካፎልዲንጎች ቁመታቸው 2 ሜትር ከ50 ሲሆን ከ2 ሜትር ከ50 እስከ 3 ሜትር ያለውን በቶፕ ጃክ እናስተካክላለን። በአራተኛ ደረጃ በቶፕ ጃክ ላይ አርኤችኤስ በማስቀመጥ ውሃ ልኩን እርግጠኛ መሆን ይኖርብናል። ስለተመለከታችሁ እያመሰገንን ተመሳሳይ ቪዲዮ እንዲደርሳችሁ የዩቲዩብ ቻናላችንን ላይክ እና ሰብስክራይብ በማድረግ የኤምጂ ሜታል ማኒፋክቸሪንግ ቤተሰብ እንድትሆኑ እንጋብዛለን።